የመሸባቸው አሜሪካን ሀገር ሜሪላንድ በሚባል ክፍለ ሀገር ታኮማ የተባለ ሰፈር ውስጥ በሚገኝ አንድ አሮጌ ሕንጻ በታች የተንጣለለ የምድር ቤት ይገኛል። ምድር ቤቱ ድንቡሎ የአበሻ ምግብ ቤት የሚል ስያሜ ያለው፣ መስኮት የለውም። ግድግዳ ላይ የተሰቀለ ስዕል ወይም ጌጥ አይታይበትም። ማጎሪያ ቤት ለመምሰል ምንም በማይቀረው በዚህ ቤት ውስጥ ብዙ ደንበኛ የሚርመሰመስበት ምስጢር ምንድን ነው ብዬ ብዙ ጊዜ ራሴን ጠይቄያለሁ። ምናልባት ዘመን የማያቀዘቅዘው የአበሾች የሥጋ ፍቅር ሳይሆን አይቀርም። ረፋር ላይ ጮማና እንደ ብስል ሾላ የቀላ ሥጋ በትልቅ ጋሪ እየተገፋ ይገባል። ከክፍሉ ጥግ ላይ ባለው ትንሽዬ የቄራ መስኮት ላይ ይሰቀላል። ብዙም ሳይቆይ የቄራው መስኮት ላይ እራፊ መሐረብ የመሰለች የመጨረሻዋ ጉማጅ ሥጋ ብቻ ተንጠልጥላ ትታያለች። የምግብ ቤቱ ማኔጀር ከአገር ቤት ይዞት የመጣው ስም ታመነ ሲሆን ደንበኞቹ ቶሚ ብለው ሊጠሩት ደፍረዋል። የድሮ የአሜሪካ ቦይ ስካውቶች የሚለብሱት አይነት ቁምጣ ይለብሳል። እስከ ጉልበቱ ድረስ የተለጠጠው ገንባሌ አይሉት ካልሲ ቅልጥሙን ማዕደር ውስጥ የተከተተ ጃንጥላ አስመስሎታል። የቺሊ ተወላጅ ሠራተኞቹ ባጠገቡ ሲያልፉ ብሬድ አውትሳይድ ዳይ ብሎ በመጮህ ወደ በሩ ይጠቁማቸዋል። ምግብ ቤቱ ደጃፍ ላይ ከቆመው መኪና ላይ ዳቦ አራግፉ ማለት እንደሆነ በልምድ የሚያውቁት ቺሊዎች ትዕዛዙን ለመፈጸም ይሽቀዳደማሉ። ሌሊቱ ተጋምሶ ደንበኞች ተስተናግደው ወደ የመጡበት ሲመለሱ ቤቱ ውስጥ 4 ተስተናጋጆች ብቻ ተንጠባጥበን እንቀራለን። የመጀመሪያው ፕሮፌሰር መድድ ይባላሉ። በ1950ዎቹ አጋማሽ ላይ ከአገር የወጡ አዛውንት ናቸው። የሳር ቤት ክዳን ጠርዝ የመሰለው ግዙፍ ሪዛቸው የላይኛው ከንፈራቸውን ሙሉ በሙሉ ደብቆታል። ምሽቱን የሚያሳልፉት ጎድን ጥብስ በልተው ሳማዳምስ የተባለ ድራፍት እየለመጠጡ አጠገባቸው ከተቀመጠ ከማያውቁት ተስተናጋጅ ጋር በቋንቋ ጉዳይ በመከራከር ነው። አንድ ቀን ፓስታ በአትክልት ሳዝ አስተውለውኝ ወንድሜ የአበሻ ምግብ ለማዘዝ ስለምን የባዕድ ቃል ትጠቀማለህ? ፓስታ የሚለው ቃል ጣሊያንኛ መሆኑ ጠፍቶህ ነውን? አሉኝ። ፓስታ አቻ አማርኛ አለው እንዴ? ኋላስ እናቶቻችን የስንዴ ቋንጣ ይሉት ነበር። ይገርማል አለሁ። የፈለግከውን አይነት ከውጭ ቋንቋ የተወረሰ ቃል አምጣልኝ፣ እኔ አማርኛቸውን እነግርሃለሁ። እሺ ባንክ ምንድን ነው አልኳቸው። ማህደረ ሀብት፣ ሊፕስቲክስ፣ የከንፈር እንሶስላ፣ ሂውማን ሄር፣ የተዋረሰ ጸጉር፣ ኮምፒውተር፣ መቀመር፣ ኤሌክትሪክ፣ መባረቅት፣ አስፋልት፣ ወላንሳ መንገድ፣ ስትሮ፣ ኩምቢ። የሚደንቅ ነው። እንዲህ አይነት ትምህርት ለትውልዱ በዩኒቨርሲቲ ደረጃ መሰጠት ይኖርበታል አልኳቸው ውይይቱን ለመቋጨት ያህል። ዩኒቨርሲቲ ለምን ትላለህ? በውኑ አማርኛቸው ጠፍቶህ ነውን በሮማይስጡ የተጠቀምከው? ይገርማል። መቼም የዚህ ትውልድ ነገር ሳይቸግር ጤፍ ብድር እንደሚሉት ሆኖብናል። ዩኒቨርሲቲ አማርኛቻም አለው? እንዴታ! ለዛውም ሲጠሩት አፍ ላይ ቀለል የሚል ነዋ። ምንድን ነው? ምልኡ በኩልሄ ገዳመ ትምህርት። ለማንኛውም ወደ አገር ቤት ስመጣ ደውልልህና በሰፊው እናወጋለን። እስቲ የፈላሴ ስልክህን ቁጥር ንገረኝ። 09 ብዬ ስጀምር ኢምንት 9 ብለው አረሙኝ። ሳቄን መቆጣጠር ስላልቻለሁ ቀጣይ ቁጥሮችን መናገር ተሳነኝ። ሁለተኛው ተስተናጋጅ ሩፋኤል ነው። ረጅምና ግዙፍ ነው። እስከ ግንባሩ ድረስ አናቱን የሚሸፍን ኮፍያ ያደርጋል። የኮፍያው አገልግሎት የጌጥ ብቻ አይደለም። በጭንቅላቱና ግንባሩ ላይ ማረፍ የጀመሩትን የዕድሜ መገስገስ ምልክቶች ይሸፍንለታል። ዛሬም እንደተለመደው
አጠገቤ ወድካ እየጠጣ ይተክዛል። የሆነ ጊዜ እንደነገረኝ አሜሪካ ገብቶ ብዙ ሳይቆይ እንደ ፈጣን ሎተሪ የሚቆጠር ዕድል በራለት። ቤተስዳ የሚባል የሀብታም ይሁዲዎች ሰፈር ውስጥ የምትኖር ዲቦራ ከምትባል ዕብራዊ ጋር ተጣበሰ። በጥብቅና ሙያ የተሰማራች የ46 ዓመት ውብ ደርባባ ሴት ነበረች። ለ15 ዓመት ያህል አብሯት የኖረው ባሏ ከ4 ዓመት በፊት በካንሰር በሽታ ጦስ በሞት ከተለያት በኋላ መኝታ ቤቷ ውስጥ መተኛት እርም ብላለች። ያም ሆኖ መኝታ ቤቱ መሃል ላይ ጉብ ያለው ግዙፍ አልጋ በሳምንት አንድ ቀን ይነጠፋል። ቀን ላይ መስኮት ይከፈትና ብርሃንና ንጹሕ አየር ይገባበታል። ሩፋኤል እንደነገረኝ በደንብ ከተግባቡ በኋላ ቤቷ ውስጥ አብረው መኖር ሲጀምሩ እንዲህ አለችው። ከመኝታ ቤቱ በስተቀር ቤትህ ቤቴ ነው። አየህ፣ የቃል ኪዳኑ ታቦት የሚገኘው እናንተ አገር አክሱም ጽዮን ውስጥ መሆኑን ግራሃማና ሃንኩክ ጽፎ አንብቤያለሁ። እሱ እንደሚለው ከታቦቱ ጠባቂ በቀር ታቦቱ ወደ ተቀመጠበት ክፍል እንዲገባ የተፈቀደለት አማኝ የለም። አንዳንዶቻችን የዚህን ያክል የማናስደፍረው ድንበር አለን። አየህ፣ ወደ መኝታ ቤቱ እየጠቆመች እዚህ ክፍል ውስጥ መግባት ለአንተ የተከለከለ ነው። ለምን ብሎ ሊጠይቃት ካመነታ በኋላ ተወው። እሷ ግን የልቡን ያወቀች ይመስል የሚከተለውን ቃል አስከተለች። የምንወዳቸው ሰዎች በሕይወት በነበሩ ጊዜ የነበራቸውን ነገር ሞቱ ብለን ልንነጥቃቸው አይገባም። ይህንን ካደረግን ተወዳዳሪ የሌለው ክደት ነው። ሩፋኤል ግማሽ ቀን 7-11 በተባለ ሱቅ ውስጥ ሲሰራ እየዋለ ቀሪውን ከዲቦራ ጋር ያሳልፋል። ረጅም መንገድ በእግር ይጓዛሉ፣ ሙዚየም ይጎበኛሉ፣ የባጤ ቆጡን ያወራሉ። ከዚያ ቤት ገብተው ራት ይበላሉ። በለውዝ የተሠራ ጎመን፣ አሳ፣ ዳቦ በአይብ ማሳረጊያ ላይ ቤት ውስጥ የተዘጋጀ ኬክ ተከታትሎ ይቀርባል። በየመሃሉ በየፋታው ሻምፓኝ ይጠጣል። ከራት በኋላ ዘ ላስት ሞሂካንስ የተባለውን የፊልም ማጀቢያ ሙዚቃ ትከፍታለች። ሙዚቃው ለመዳራት እንደተዘጋጀች የሚጠቁም ምልክት ነው። ብዙም ሳይቆዩ ሳሎን ውስጥ በሚገኘው አልጋ በሚያስንቅ ሐምራዊ ሶፋ ላይ ለአጭር ጊዜ ያብዳሉ። ሩፋኤል ሌሎች የአገሩ ስደተኞች ሊያገኙት ቀርቶ ሊያልሙት የማይችሉትን የምቾት ሕይወት በአጭር ጊዜ ውስጥ ማግኘት በመቻሉ በዕድሉ እጅግ ይገረማል። ቀናት ነጎዱ፣ ወራት አለፉ፣ ወቅቶች ተለዋወጡ። ጊዜ በከባድ እርምጃው ሌሎችን ያለ ምሕረት እየዳጠ ሲያልፍ፣ ሩፋኤልን ግን መንገድ ዳር እንደ በቀለ ተወዳጅ አበባ በጥንቃቄ በስስት ተራምዶት ገሰገሰ። በዚህ ምቾት መሃል የሚቆረቁረው አንድ ነገር ነበር። ከመታጠቢያ ቤቱ ፊት ለፊት የሚገኘው መኝታ ቤት በር ሌትና ቀን ክፍት ነው። ሩፋኤል ሸንቶ ተጣጥቦ በወጣ ቁጥር ኦናውን አልጋ ለደቂቃዎች ያህል ፍዝዝ ብሎ አሻግሮ ይመለከተዋል። እያደረ አልጋው ላይ የመውጣት ሐሳብ አእምሮውን ሲቆጣጠረው ይሰማው ጀመር። በገባ በወጣ ቁጥር ግፊቱ ለመቋቋም የሚያዳግት ደረጃ ሲደርስ ይታወቀዋል። አንድ ቀን ምሽቱ እንደተለመደ አልፎ ወደ መኝታቸው በማምራት ላይ ያሉ ድንገት ዲቦራን ብድግ አድርጎ የአሜሪካ የባህር ኮማንዶዎች የቆሰለ ጓደኛቸውን ተሸክመው እንደሚሮጡት አይነት መኝታ ቤቷ መገስገስ ጀመረ። አልጋው ላይ ጣላትና ራሱም ወደቀባት። መጀመሪያ ድንጋጤ ይሁን የነገሩ ድንገተኝነት አሸንፏት አይታወቅም። አልተንቀሳቀሰችም። ብዙም ሳትቆይ ከእሷ የመነጨ በማይመስል ኃይል ታግላ ከአልጋው ላይ አሽቀንጥራ ጣለችው። ያለህን ንብረት ጠቅልለህ ውጣ። ለነገሩ ያለህ ንብረት በሙሉ የኔ ነው። ስለዚህ እጅና እግርህን ይዘህ እንድትወጣልኝ እፈልጋለሁ። አልበለዚያ አሁኑኑ ቤት ሰብሮ ሊደፍረኝ ነው ብዬ ለፖሊስ መደወሌ አይቀርም አለችኝ ይላል። ሩፋኤል ወደ ቀልቡ ሲመለስ የሆነውን ሁሉ ማመን አቃተው። ግን ረፍዷል። ዲቦራ በቤቷ ብቻ ሳይሆን ከእርሱ ጋር ከሚያቆራኛት መስመር ሁሉ አባረረችው። የመጨረሻው ተስተናጋጅ አቤል ነው። ሁሌም ወደ ምግብ ቤቱ ሲገባ እንደ ጥቁር የሂፕ-ሆፕ አቀንቃኝ በፈሊጥ ለመራመድ ይሞክራል። ግን ሰንሰለቱን የሚጎትት እስረኛ ነው የሚመስለው።
እኔና ብጤዎቼ በቢራና በማዕድ ዙሪያ ስለ ዘመኑ የአሜሪካና የኢትዮጵያ ፖለቲካ ጉዳይ እያነሳን በቃላት ስንፈሳፈስ አቤል ቃል ሳያዋጣ ፈገግ ብሎ ያዳምጠናል። የወሬ አቅማችንን ጨርሰን ዝም ስንል ሊጠብቅና የራሱን የቀን ገድል መተረክ ይጀምራል። አሁን የኔና የሩፋኤልን ዝምታ የሚሰብር ጨዋታ ጀመረ። በቀደም ያጋጠመኝን ሳስበው ህልም እንጂ እውን አይመስለኝም አለና እያፈራረቀ ተመለከተን። ኳስ እያየን አመሸን። ኳሱ አልቆ ሁሉም ወደሚሄድበት ከተበታተነ በኋላ እኔና ጥቂት ጀለሶች ቀረን። አስተናጋጆቹ ዘጋግተው ለመውጣት ከላይ ከታች ይራወጣሉ። ብዙም ሳይቆይ ማኔጀሩ ቶሚ ከጓዳ ወጣና ከእናንተ መሃል ወደ ቨርጂኒያ አቅጣጫ የሚነዳለ ብሎ ጠየቀ። ሁሉም ጭጭ አለ። እኔ ሄዳለሁ አልኩኝ። ቶሚም ባክህ አንዲት አዲስ አስተናጋጅ አለች፣ ገና ለአገሩ እንግዳ ስለሆነች እግረ መንገድህን ትሸኝልኛለህ አለኝ። ሄብሮን ብላ ራሷን አስተዋወቀችኝ። ከላይ እስከ ታች ፍዝዝ ብዬ ተመለከትኳት። እንደ ማክዳ ንግሥት ልትሆን የተፈጠረች ልጅ የስደት ኖሮ የበግ ሸው ሆና የተቀቀለበት ድስት እንድታት እንዳስገድዳት አስቤ ተከሱ። ጋቢና ውስጥ ካጠገቤ አስቀምጫት እየተጫወትን እያሳኳት የ40 ደቂቃውን መንገድ 5 ደቂቃ ሳይመስለን ፉት አደረግ ነው። ያረፈችበት ቤት ቅጽር ደጃፍ ላይ ስንደርስ ገብተህ ቡና ጠጥተህ ትሄዳለህ አለችኝ። ተይ እባክሽ፣ ከዚህ ሰዓት በኋላ የምጠጣው ቡና እንቅልፌን በወጣበት ያስቀረዋል ብዬ መለስኩላት። ወዲያው በተናገርኩት ተጸጸትኩ። ምን አይነት ደደብ በሆን ነው እንዲህ አይነት ግብዣ የምገፋ ብዬ ራሴን ክፉኛ ወቀሱ። ግን እሷ ሌላ ዕድል ሰጠችኝ። መተኛት ከፈለግ እንቅልፍህን የሚያፋጥን ነገር ጋብዛለሁ አለችኝ። ተከትያት ገባው። ሶፋ ላይ ትልቅ ስክሪን ካለው ቲቪ ፊት እንድቀመጥ ጋብዛኝ ወደ ጓዳ ገባች። ተጣጥባ የሌሊት ቱታ ቀይራ ተመለሰች። ወይን ግማሹ ድረስ የተቀዳበት ብርጭቆ አስጨብጣኝ አጠገቤ ቁጭ አለች። ወይን እየጠጣን በእንግሊሽ ፔሸንት የሚል ፊልም ማየት ጀመርን። ድንገት ፊቴን ከስክሪኑ ወደ እሷ ስመልስ አንገቷን ወደ ትከሻዬ ዘንበል አድርጋ እንቅልፍ ወስዷታል። ገረመኝ። አየህ፣ እኔ ለሴቶች ብዙ ጊዜ ጭንገረድ ማለት የጭና አሽከር ሆኜ ሳገለግል ኖሬያለሁ። እንዲህ ከትከሻዬ ላይ እረፍትን የቀሰመች ሴት ግን አጋጥመኝ አታውቅም። መታመን እንዴት የሚገርም ስሜት ነው ጃል። ትንሽ ስንቀሳቀስ እንዳልቀሰቅሳት ስለሰጋሁ ጀርባዬን ሲበላኝ እንኳን የበላኝን ቦታ ላለማከክ ተጠነቀቅኩ። አቤልን ትክ ብያየሁት። የዶቅማ ፍሬ የመሰለ ፊቱ ላይ የሚያጥበረብረው ጸዳል የተናገረው ነገር ቅጥፈት ይሆን ብዬ እንድጠረጥር አልፈቀደልኝም። ብዙም ሳይቆይ ቤት ውስጥ የነበረው በመሳሪያ የተቀነባበረ ሙዚቃ ጸጥ አለ። ማኔጀሩ ታመነ ከጓዳ ወጣና ለረጅም ንግግር እንደተሰናዳ ዲስኩረኛ ብሎ ድምፁን አጸዳ። ጆሮአችንን እንደ በርኖስ ጫፍ አቁመን መጠበቅ ጀመርን። ከእናንተ መሃል ወደ ቨርጂኒያ የሚሄዳለ አለና አፈራርቋየን። ወደ አቤል ዞሬ ተመለከቱ። ምላሽ አልሰጠም። እኔ ሄዳለሁ የሚል ድምፅ ተሰማ። ሩፋኤል ነው። የሚኖረው ሮክቪል በሚባል ሰፈር ውስጥ እንጂ ቨርጂኒያ እንዳልሆነ ስለማውቅ ተገረሙ። ማኔጀሩ ታመነ ፈገግ ብሎ እንዲህ አለ። አንድ ደንባራ ስፓኒሽ ሼፍ አለኝ። ካላስቸገርሁ እግረ መንገድህን እሱን ትጥልልኛለህ።